ፈረንሳይ። ይህን ስም ስንሰማ በአእምሯችን የሚመጡ ምስሎች ብዙ ናቸው። የፍቅር ከተማ የሆነችው ፓሪስ፣ በዓለም ላይ ታዋቂ የሆነው የኤፍል ታወር፣ የፋሽንና የውበት መገለጫ የሆኑ ጎዳናዎቿ፣ የጣፋጭ ዳቦ ሽታ፣ ምርጥ የወይን ጠጅና አይብ። ፈረንሳይ የኪነ ጥበብ፣ የፍልስፍናና የውበት ምድር ናት። የሞኔ፣ የሬኗር፣ የቪክቶር ሁጎና የቮልቴር ሀገር፣ ዓለምን በውበቷ የምታስደምም፣ በቅንጦቷ የምታጓጓ ሀገር። ነገር ግን ከዚህ ሁሉ ውበትና ፍቅር ጀርባ ሌላኛው የፈረንሳይ ገጽታ አለ። በደም የጨቀየ፣ የዓለምን ታሪክ ለዘላለም የቀየረ የአብዮት ታሪክ፣ የጊሎቲን ጥላ ያጠላበት፣ ነፃነት፣ እኩልነትና ወንድማማችነት የሚሉ ቃላት በሕዝቦች ደም የተጻፈበት ምድር። ታዲያ እውነተኛዋ ፈረንሳይ የትኛዋ ናት? በፍቅር የምትቀኘው የፍቅረኛሞች ገነት ወይንስ በአመፅና በአብዮት የተገነባች ለሥርዓት የማትንበረከክ የለውጥ አቀንቃኝ? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ ወደ ቻናሉ በደህና መጡ። ዛሬ በፓሪስ ውብ ጎዳናዎች አልፈን የፈረንሳይን ልብ ለመረዳት ወደ ታሪኳ ጠልቀን ገብተን የባህሏን ሚስጥር ለመፍታትና እነዚህን ሁሉ ታላላቅ ገጽታዎች እንዴት አንድ ላይ ተዋህደው የዛሬዋን ፈረንሳይ እንደሚፈጥሩ ለማወቅ አብረን እንጓዛለን። ወደ ኪነ ጥበብ፣ ፍቅርና አብዮት ምድር እንኳን በደህና መጣችሁ። የፈረንሳይ ታሪክ እንደ ወይን ጠጅ ነው። በቆየ ቁጥር የሚጣፍጥና ውስብስብ የሚሆን። ታሪኳ የሚጀምረው ከክርስቶስ ልደት በፊት ይህች ምድር ጋል ተብላ ስትጠራና በጎበዝ ተዋጊዎች ስትኖር ነው። ታላቁ የሮማ መሪ ጁልየስ ቄሳር ጋልን ሲቆጣጠር የላቲን ቋንቋና የሮማውያን ባህል ከጋሊክ ባህል ጋር ተዋሃደ። የዛሬው የፈረንሳይ ቋንቋ መሰረት የጣለው እዚህ ላይ ነው። ዘመናት አለፉ። የሮም ግዛት ወደቀ። የተለያዩ የጀርመን ጎሳዎችም ምድሪቱን ተቆጣጠሩ። ከነዚህም መካከል ፍራንኮች የተባሉ ጎሳዎች ስመ ገናና ሆኑ። ለሀገሪቱም ስሟን አወረሷት፣ ፈረንሳይ፣ የፍራንኮች ምድር። በመካከለኛው ዘመን ፈረንሳይ በካቶሊክ ቤተክርስቲያንና በኃያላን ነገስታት ተገዛች። እንደ ኖትርዳም ያሉ ግዙፍ ካቴድራሎች እምነትን ብቻ ሳይሆን የፈረንሳይን የሥነ ሕንፃ ጥበብም አሳዩ። ነገር ግን የፈረንሳይን ንጉሳዊ ሥርዓት ከፍታ ያሳየው ንጉሥ ሉዊስ 14ኛ ነበር። ራሱን የፀሐዩ ንጉሥ ብሎ የሰየመው ይህ ንጉሥ መንግሥት ማለት እኔ ነኝ በማለት ፍጹም ሥልጣኑን አወጀ። የገነባው የቬርሳይ ቤተ መንግሥትም የቅንጦትና የሥልጣን ማሳያ ነበር። በሚሊዮን የሚቆጠር ገንዘብ የፈሰሰበት፣ በዓለም ላይ ተወዳዳሪ ያልነበረው ድንቅ ቤተ መንግሥት። ይህ ሁሉ ቅንጦት ግን ዋጋ አስከፈለ። ንጉሡና መኳንንቱ በቬርሳይ ሲንደላቀቁ ተራው የፈረንሳይ ሕዝብ በረሃብና በድህነት ይማቀቅ ነበር። የሕዝቡ ብሶት ጣሪያ ሲነካ በ1789 የዓለምን ታሪክ ለዘላለም የቀየረው የፈረንሳይ አብዮት ፈነዳ። ነፃነት፣ እኩልነትና ወንድማማችነት ወይም ሊቤርቴ፣ ኢጋሊቴና ፍራቴርኒቴ በሚል መፈክር ሕዝቡ በንጉሡ ላይ ተነሳ። የባስቲል እስር ቤት መውደም የአብዮቱ መጀመሪያ ነበር። ንጉሥ ሉዊስ 16ኛ እና ንግሥት ማሪ አንቶኔት በጊሎቲን አንገታቸው ተቀላ። አብዮቱ ግን የራሱን ልጆች መብላት ጀመረ። በሺዎች የሚቆጠሩ ሰዎች በሽብር ዘመን ወይም ሬን ኦፍ ቴረር ሕይወታቸውን አጡ። ከዚህ ሁሉ ሁከትና ትርምስ ውስጥ አንድ ስመ ገናና ወታደራዊ መሪ ተነሳ፣ ናፖሊዮን ቦናፓርት። ናፖሊዮን የፈረንሳይን ሰራዊት በአውሮፓ ላይ በማዝመት ግዛቷን አስፋፋ። ነገር ግን ራሱን ንጉሠ ነገሥት ብሎ በመሾም የአብዮቱን መርሆዎች የሸረሸረም ነበር። ዛሬም ድረስ በዓለም ላይ ተጽዕኖ ያለውን የሕግ ሥርዓት የሆነውን የናፖሊዮን ሕግም አስተዋውቋል። አብዮቱ የፈረንሳይን የፖለቲካ ገጽታ ከቀየረ፣ ኪነ ጥበቧና ባህሏ ደግሞ ነፍሷን ቀርጸዋል። ፈረንሳይ የዓለም የኪነ ጥበብ ዋና ከተማ ናት ብንል ማጋነን አይሆንም። የሉቨር ሙዚየም ብቻውን የዓለምን ድንቅ የጥበብ ሥራዎች ያቀፈ ግዙፍ ማህደር ነው። የሊዮናርዶ ዳቪንቺ ሞናሊዛ ሚስጥራዊ ፈገግታ በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን ይስባል። በ19ኛው ክፍለ ዘመን ፈረንሳይ ኢምፕሬሽኒዝም የተባለ አዲስ የስዕል ስልት ለዓለም አበረከተች። ለክላውድ ሞኔና ፔሮገስ ሬኗር ያሉ ሰዓሊያን ጥብቅ ሕጎችን በመተው ብርሃንና ቅጽበታዊ ስሜትን በሸራ ላይ የማስፈር ጥበብን አሳዩ። ስነ ጽሑፏም እንዲሁ በቪክቶር ሁጎ ሌ ሚዜራብል ስለ ፍትህ፣ ምሕረትና የሰው ልጅ ሕይወት ጥልቀት ያስተማረ ሲሆን እንደ አልቤር ካሙና ዣን ፖል ሳርተር ያሉ የ20ኛው ክፍለ ዘመን ፈላስፎች ስለ ሕይወት ትርጉምና ነፃነት ያነሷቸው ጥያቄዎች ዓለምን በሙሉ አነጋግረዋል። ይህ የፈጠራ መንፈስ በሌሎችም ዘርፎች ይታያል። ከሲኒማ አዲስ ሞገድ ወይም ኖቪሌ ቫጊው ጀምሮ እስከ ፋሽን ድረስ ፓሪስ የዓለም የፋሽን መዲና ናት።
ኮኮ ሻኔል እና ክሪስቲያን ዲዮር ያሉ ዲዛይነሮች ልብስን ከሰውነት መሸፈኛነት አልፈው የጥበብና የማንነት መገለጫ እንዲሆን አድርገዋል። ነገር ግን ፈረንሳይ የሚያደርጋት ታሪኳና ኪነ ጥበቧ ብቻ አይደለም፣ ከሁሉም በላይ የህይወት ዘይቤዋ ነው። ፈረንሳዮች አርት ዴ ቪቭሬ ወይም የመኖር ጥበብ ብለው የሚጠሩት ይህ ፍልስፍና በዕለት ተዕለት ህይወት ውስጥ ውበትንና ደስታን ማግኘትን ያመለክታል። በጣም በሆነው ዓለም ውስጥ ፍጥነታቸውን ቀነስ አድርገው በህይወት ትንንሽ ደስታዎች መደሰትን ያውቁበታል። ለምሳሌ ያህል ምግብ። በፈረንሳይ ምግብ ማለት ሆድን ለመሙላት ብቻ አይደለም፣ ጥበብ ነው። ቤተሰብና ጓደኞች በጠረጴዛ ዙሪያ ተሰብስበው ለሰዓታት የሚያወሩበት፣ የሚስቁበትና በሚጣፍጥ ምግብ የሚደሰቱበት ማህበራዊ ስርዓት ነው። የእነሱ ዳቦ ከ400 አይነት በላይ ያለው አይብና ዓለም አቀፍ ዝናን ያተረፈው የወይን ጠጃቸው የዚህ ባህል አካል ነው። የፈረንሳይ ጋስትሮኖሚ ወይም የምግብ ጥበብ የዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ምንም አያስደንቅም። ይህ የመኖር ጥበብ ከፓሪስ ባሻገር ይገኛል። በደቡብ የፕሮቫንስ የላቫንደር እርሻዎችና የሜዲትራኒያን ፀሐይ ልብን ያሞቃል። በምስራቅ የአልፕስ ተራሮች ለስፖርትና ለጀብዱ ይጣራሉ። በምዕራብ የኖርማንዲ የባህር ዳርቻዎች ታሪክንና ተፈጥሮን ያዋህዳሉ። እያንዳንዱ የፈረንሳይ ክልል የራሱ የሆነ ልዩ ባህል፣ ምግብና ማንነት አለው። ታዲያ ወደ መጀመሪያው ጥያቄያችን እንመለስ። እውነተኛዋ ፈረንሳይ የትኛዋ ናት? የፍቅር ከተማዋ ወይስ የአብዮት ምድሯ? መልሱ ፈረንሳይ የሁለቱም ድምር ናት። እርስ በእርሱ የሚጋጭ የሚመስለው ይህ ገጽታዋ ነው ልዩ የሚያደርጋት። የቬርሳይን ቅንጦትና የአብዮቱን አመጽ በአንድ የታሪክ መጽሐፍ ውስጥ ያገኛሉ። በሉቨር ሙዚየም ውስጥ የንጉሶችን ምስል እያዩ ከውጪ ነፃነት፣ እኩልነት፣ ወንድማማችነት የሚለውን መፈክር ያነባሉ። ፈረንሳይ ያለፈውን የምታከብር ነገር ግን ለለውጥ የማትፈራ ሀገር ናት። በውበቷ የምትማርክ፣ በሐሳቧ የምትሞግት፣ በታሪኳ የምታስተምር ምድር። ፈረንሳይን መጎብኘት ማለት ሙዚየም መጎብኘት ወይም ፎቶ መነሳት ብቻ አይደለም። በታሪክ በፍልስፍናና በህይወት ትርጉም ላይ በሚደረግ ሕያው ውይይት ውስጥ መሳተፍ ማለት ነው። ይህች የኪነ ጥበብ የፍቅርና የአብዮት ምድር። ተመልካዮቻችን ስለ ፈረንሳይ ያለዎትን ሐሳብና አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮ ከተመቾት ላይክ እና ሼር ማድረግዎን እንዲሁም ተጨማሪ ሐሳብና አስተያየት ካለው በኮሜንት መስጫው ላይ መጻፉን አይዘንጉ። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎንና ደውሏን መጫን አይዘንጉ። በቀጣይ በሌላ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።